እንኳን ደስ አላችሁ ደስም አለን። የግዳቸማ ቃሌት ቤተክርስቲያናት የወንጌል ስርጭት አገልግሎት ህብረትና አካባቢዋ ይህ የወንጌል ስርጭት አገልግሎት ህብረት በ2001 ዓመተ ምህረት የተጀመረ ሲሆን ዓላማውም ሁለንተናዊ አገልግሎትን በአገራችንም ሆነ ከሀገር ውጪ ማስፋፋት፣ መጽሐፍ ቅዱሳዊ አሰራሮችን፣ የሐሰት አስተምሮንና አሰራሮችን ማጻረር፣ ወንጌልን ለማስፋፋት በህብረት መንፈስ መመላለስ፣ የመንግስትንና የቤተ እምነቶችን ደንብ ሳይጥስ እውነተኛውን የዳይንነትን መንገድ ማስተማር ሲሆን ከላይ በተጠቀሱት ዓላማ መሰረት በህብረቱ አማካኝነት በተለያዩ አካባቢዎች የተሰሩ የወንጌል ስርጭት አገልግሎት ስራዎች ህብረቱ ከ2004 ዓመተ ምህረት ጀምሮ በየዓመቱ የወንጌል ስርጭት ጉዞ ያደረገ ሲሆን እስካሁን 13 ተከታታይ ዓመታትን ያገለገለ የወንጌል ስርጭት አገልግሎት ህብረት ነው። ከዚህ በፊት በተደረገው የወንጌል ስርጭት ጉዞ ላይ ለ1573 ነፍሳት መስክረው በንስሐ የተመለሱ 543 ነፍሳት ጌታን እንደ ግል አዳኝ አድርገው 300 ነፍሳት በጠቅላላ ድምር 843 ነፍሳት ወደ እግዚአብሔር መንግሥት ተቀላቅለዋል። ህብረቱ በተጨማሪም በየዓመቱ ደካሞችን የመርዳት አገልግሎትን እያገለገለ የቆየ ሲሆን አሁን ደግሞ አስደሳች ዜናና የምስራች የህብረቱ ፍሬ የሆነው ሻሎም ኮይር የመዝሙር ሥራን አጠናቀው የመዝሙር አልበም ምረቃን ምክንያት በማድረግ ከመጋቢት 5 እስከ 7 2017 ዓ.ም መንፈሳዊ ኮንፈረንስ ተዘጋጅቷል። ስለሆነም በፕሮግራሙ የሚገኙ ተጋባዥ አገልጋዮች ወንጌላዊ ታደሰ ሐፌቦና አገልጋይ ደስታ ፈለቃ የእግዚአብሔርን ቃል በማስተማር ዘማሪ መሰረት ጴጥሮስ፣ ዘማሪ መልካሙ ታደሰና ሻሎም ኮይር በዝማሬ ሙዚቀኛ አብይ ፈለቃ ሙዚቃን በማቀናበር ያገለግላሉ። አዘጋጅ የግዳቸማ ቃልዮት ቤተክርስቲያናት ወንጌል ስርጭት አገልግሎት ህብረት። አድራሻ ሮቦት ባላማ ቃልዮት ቤተክርስቲያን ቅጥር ግቢ መጋቢት 5 እስከ 7 2017 ዓ.ም ሁላችሁም ተጋብዛችኋል። ከአቢ ኮንቴንት ኤንድ ክሬቲቭ ፕሮሞሽን ኢየሱስ መስከረባትን ወሻማሞ ማና ከማሞ ማና አናቁዛን ነቢካ ሞምቤ ማና አይኖምቤ ማና ይማና ዲላሊንቴ አማሞ ማና ለማሞ ማና አዲዋንጋነ ሸትሎ ማና ይሪፎዮ ማና